እሺ ሰላም ሰላምና ጸጋ ይብዛላችሁ እንዴት ናችሁ? የተከበራችሁ የእግዚአብሔር ቤተሰብ የእግዚአብሔር ብሩካኖች ሁሉ ሰላምና ጸጋ ይብዛላችሁ። እኔ አገልጋይ መልካሙ ነኝ። ዛሬ ወደ እናንተ ፊት ይዤ የመጣሁት አንድ ቃል ብቻ ነው። እሱ ምንድነው ያላችሁት? አብረን ቃሉ እናያለን። ምን ይላል? እግዚአብሔር ቃል እግዚአብሔር ድምጽ የምለው ነገር ሰምተን እውነት ነው ያስፈልጋል ለህይወቴ ለኑሮ ያስፈልጋል የምትሉ ሰዎችን ብቻ ሼር ላይክ ኮፍሊንግ አድርጋችሁ ሪፖስት አድርጋችሁ ለዓለም ሁሉ እንዲያደርሱ የጌታ ፍቅር እጠይቃለሁ። ሰላምና ጸጋ ይብዛላችሁ። ወደ ቃሉ እንመለስ። ትንቢተ ሶፎንያስ ምዕራፍ 2 እናንተ እፍረት የሌላቸው ሕዝብ ሆይ ትእዛዝን ሳይመጣ ቀኑ እንደ ገለባ ሳልፍ የእግዚአብሔር ቁጣ ትኩሳትን ሳይመጣባቸው የእግዚአብሔር ቁጣ ቀን ሳይደረሰባቸው ተሰብስቡ። ከተማዎችን እናንተ ፍረዱ ይጠብቋቸው። የምድር ትሑታን ሁሉ እግዚአብሔር ፈልጉ፣ ጽድቅንም ፈልጉ፣ ትሕትናን ፈልጉ። ምናልባት በእግዚአብሔር ቁጣ ቀን ተሰውሮ ይሆናልና አለ። ምናልባት የእግዚአብሔር ቁጣ ቀን ተሰውሮ ይሆናልና አለ። ምንድነው መናገር? እግዚአብሔርን ፈልጉ፣ ጽድቅን ፈልጉ፣ ትሕትናን ፈልጉ። ምናልባት የእግዚአብሔር ቁጣ ቀን ሳይደርሰባቸው ይሆናል አለ። እግዚአብሔር የተናገረው ቃሉን የምሰማ ሰው በርካታ ይቀመጣል አለ። ስለዚህ ይሄ ቃሉን እየሰማችሁት ይሄ ቃሉን ጆሮ አለ ሰምቻለሁ። ትንቢተ ሶፎንያስ ምዕራፍ 2 ነው። እናንተ እፍረት የሌላችሁ ሕዝብ ሆይ አለ። የእግዚአብሔር ፍርሃት እግዚአብሔር ማን እንደሆነ እግዚአብሔር ምን እንደሚሰራ የሚያውቁት እግዚአብሔር እንደ ሰው አይነት አድርጋችሁ የምትቆጥሩት ለእናንተ ነው። ይሄ መልእክት ስሙት። እግዚአብሔር ቀን ይመጣል። እግዚአብሔር ፍርድ ይመጣል። ኑ ተሰበስቡ፣ ወደ እግዚአብሔር ቤት እንግባ፣ ከጌታ ጋር እንታረቅ። እግዚአብሔር ቁጣ አለበት ይመጣል። መቼ ነው ካላችሁ ከፊት ለፊት የሚመጣ ቀን ማንም ሰው ሊሰውር ማንም ሰው ራሱን የሰራው ኃጢአትን ሊደብቅ የማይችል ቀን ጨለማ ሰዓትን ይመጣልና ስለዚህ ኑ እንሰብሰብ። እግዚአብሔር አምላክ እንደሆነ ሰማይና ምድር በቃል የፈጠረ እግዚአብሔር ስለሆነ ኑ እንደ ቃሉ እንሆን። ከሰማችሁ በኋላ ሌላ ነገር ማውራት አይቻልም። ከሰማችሁ በኋላ ሌላ ትንቢት መናገር አይቻልም። ስለዚህ እናንተ እፍረት የሌላችሁ ሕዝብ ሆይ ትእዛዝን ሳይመጣ ቀኑ እንደ ገለባ ሳልፍ የእግዚአብሔር ቁጣ ትኩሳትን ሳይደርስባቸው የእግዚአብሔር ቁጣ ቀን ሳይደርስባቸው ተሰብስቡ። ከተሞችን እናንተ ፍረዱ፣ ፍርዱን ይጠብቃችሁ። የምድርን ትሑታን ሁሉ እግዚአብሔር ፈልጉ፣ ጽድቅን ፈልጉ፣ ትሕትናን ፈልጉ አለ። ፈልግ፣ አንተም ፈልገው። እግዚአብሔር ወደ ቤት ይመጣል፣ ወደ ጓዳ ይገባል። የምፈልግ ሰው አንድ ነገር ያገኛል። ስለዚህ ፈልጉ። እግዚአብሔር መልካም ነገር ያደርጋል።